ጥያቄያችን ጭንቀት እያቃጠለ ነው፣ አሁን ምን ላድርግ ታዲያ ከሆነ እነሆ ከቤተክርስቲያን ጓዳ የተገኙ ወሳኝ ነጥቦችን ወይም መድኃኒቶችን ልንገርክ። መዝሙረ ዳዊትን እንደ ጓደኛ ያዝ። መዝሙረ ዳዊት ለተጨነቀ ሰው የተጻፈ ማስተዛዘኛ ነው። በተለይም መዝሙር 41 ወይም 42 በቅንፍ 42 ላይ ነፍሴ ሆይ ለምን ታዝኛለሽ? ለምን ታውኪኛለሽ? በዓል የሚያደርጉ ሰዎች የደስታና ምስጋና ቃል አሰሙ። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኝ። አምላኬ ሆይ ነፍሴ በእኔ ውስጥ ታወከች። ስለዚህ በዮርዳኖስ ምድር በአርሞን ጭንቀት ሲተነፍስብህ መዝሙር ደግመ መልስ ስጠው። ዝም ብለህ አትቀመጥ። ቃል እግዚአብሔርን በድምፅ አውጥተህ ተናገር። አንዳንድ ጊዜ ጭንቀት የሚመጣው ከተጠራቀመ ኃጢአት ነው። ኃጢአት የነፍስ ሸክም ነው። ኢትዮጵያዊ ቄርሎስ ሊቁ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ ቁስሉን የደበቀ መድኃኒቱን አራቀ ይላሉ። ወንድሜ ሂድና ለካህን ተናገር፣ ሸክምህን አውርድ፣ ከዛም የሕይወት እንጀራ የሆነውን ቅዱስ ቁርባኑን ተቀበል። የክርስቶስ ሥጋና ደም ወደ ሰውነት ሲገባ የጭንቀት መንፈስ ቦታ አጥቶ ይሸሻል። ሌላው ይህም ያልፋል በል። አንድ ጥንታዊ የገዳም አባቶች ተረት አለ። አንድ ወጣት መነኩሴ ወደ አንድ አረጋዊ አባት ሄዶ አባቴ ተጨንቄያለሁ አላቸው። እሳቸውም ይህም ያልፋል አሉት። ከወራት በኋላ ደስ ብሎት መጣና አባቴ አሁን ሰላም ነኝ አላቸው። እሳቸውም አሁንም ይህም ያልፋል አሉት። በዚህ ምድር ላይ ሐዘኑ ጊዜያዊ ነው፣ ደስታው ጊዜያዊ ነው። ዘላለማዊው እግዚአብሔር ብቻ ነው። ችግር ጊዜያዊ እንደሆነ አስታውቅ፣ ተስፋ ይለመልማል። ሐሳባችንን ስናጠቃልል ውድ የቤተክርስቲያን ልጆች ዛሬ አንድ ነገር ይዛችሁ እንድትሄዱ ፈልጋለሁ። የጨለማው ጥግ መምጣቱ የንጋቱን መቅረብ ያበስራል። እግዚአብሔርም ዝም ያለው ስለረሳ ሳይሆን ላንተ የሚመጥን ተአምር እያዘጋጀ ስለሆነ ነው። እስቲ አሁን አንተ ባለበት ሆነ ይህን አጭር ጸሎት አብረኝ ጸልይ። ጌታ ሆይ ማዕበሉ ቢበረታብኝ አቅም አጣው፣ ነገር ግን አንተ የማዕበል ጌታ ነህ። ኤልያስን ያጽናና አምላክ እኔንም አጽናናኝ። በሩ የተዘጋ ቢመስልም አንተ የበር ቁልፍ ነህና ክፈትልኝ። ጭንቀቴን ወስደ ሰላምን ስጠኝ በሉት። ስለተከታተላችሁኝ ከልብ አመሰግናለሁ። ይህ ትምህርት ለተጨነቀ ሰው እንዲደርስ ሼር በማድረግ እንድታደርሱ በእግዚአብሔር ስም ጠይቃለሁ። እግዚአብሔር